ክፍል 6 መጅኑኑ ለይላ። እውነተኛ የፍቅር ታሪክ። ለይላ ራሷን ምን እንዳስደነገጣት አታውቅም። ብቻ ጉፍታዋን ተከናንባ ቀይስን ለማየት ወጣች። የአካባቢው ሰው እንኳን ደህና መጣችሁ እያልና ሰላምታ እየሰጠ ቅፍለቱን እያሳለፈ ነው። ለይላ ለምን እንደሆነ ባታውቅም እሱ እንዲያያት አልፈለገችም። ከተለያዩ ከ5 ዓመታት በኋላ በላይ ሆኗቸዋል። ግን አሁንም ቢያያት የሚያውቃት ስለመሰላት ፊቷን በጉፍታዋ ሸፈነችው። አይኗን ብቻ ገለጥ አድርጋ ስትጠባበቅ ቆየች። ከጥቂት ቆይታ በኋላ የነቀይስ ቅፍለት እሷ ባለችበት ጥርጊያ አለፈ። ቀይስን አየችው። እጅጉን አምሮበታል። በጣም ተቀያይሯል። ግመሉን እየጎተተ ለሰው ሰላምታ እየሰጠ ያልፋል። በአይኑ ከሰዎች መካከል አንዳች ነገር ይፈልጋል። ለይላ ስታየው ደስ አላት። አለባበሱ በመንደራቸው ታይቶ አይታወቅም። ቁመቱ ይርግግ ብሎ በፈርጣማ ሰውነቱ ተሞሽሯል። ጥቁር ጸጉሩ ራሱ ላይ ወስቶና ተዘናፍሎ አርፏል። የልጅነት መልኩ ባይጠፋም ለውጥ ግን ለአዩታ በደንብ ያስታውቃል። ቀይስ አይኑን ቢያንከራትትም ያላያትን ለይላን አሁንም የለችም ብሎ አስቦ ተስፋ ቆርጧል። ያን ቀን ከቤተሰቦቹ ጋር ሲጫወት አምሽቶ ተኛ። በነጋታው ጠዋት ተነስቶ ሲወጣ ጓደኛውን አገኘውና ሞቅ ያለ ሰላምታ ተለዋወጡ። ቀጥሎም ቀይስ ስለ ለይላ ጠየቀ። ጓዱም ባሁኑ እድለኛ ነህ፣ ለይላ እዚሁ ነች አለው። ድጋሚ አቀፈው። ታዲያ እንዴት ትላንትና አላየኋትም አለ ቀይስ ያቀፈውን ወዳጁን እየለቀቀ። ጓደኛውም ግን መልሱ እንጃ ሆነ። ለማንኛውም እየተንቀሳቀስን እናውራ ብሎ ስለ ንግዱ እያወራ በጥርጊያው መዟዟር ጀመሩ። በዚያው ቅጽበት ለይላ ቀይስን ለማየት ከቤተሰቦቿ ተደብቃ ከአንዲት ጓደኛዋ ጋር ወደ እነቀይስ መንደር እየመጣች ነበር። ጉፍታዋን እንደ ነገሩ ጣል አድርገዋለች። በውስጧ እነቀይስ መንደር ስትደርስ ፊቷን ለመሸፈን አስባለች። ይህ ሁሉ ለምን እንደሚሆን አታውቅም። ግን እንደ ድሮ ሮጣ እንደማታቅፈው ታውቃለች። እንደ በፊቱ ልታወራውም እንደማትችልም እንደውም አጠገቡ መቆም የምትችል አልመስላት እያላት ነው። ይህ ለራሷ የሚገርማት ነገር ሆኗል። ቢሆንም የሁሉንም ስሜቶቿ እና ሁኔታዎቿ ማሰሪያ እድሜ የተባለ ገመድ መሆኑን ተገንዝባለች። የጥርጊያው ዱብዳ። ቀይስ ከአብሮ አደጉ ጋር በመንደሩ እየተንቀሳቀሰ አንድ ጥርጊያ ላይ ሲደርሱ ድንገት ግዑዝ ሆነ። ወሬውን አቆመ። ጓደኛው ድንገት ዝም ማለቱ ገርሞት ወደሱ ሲዞር ወዳጁ እይታውን ወደ አንድ አቅጣጫ አፍጥጦ ሐውልት ሆኗል። ወደሚመለከትበት አቅጣጫ ሲዞር ለይላን ከሩቅ አያት። ቀይስ አይኑን ባለበት እንደተከለ ከአገጩ ብቻ ወደ ጓደኛው ዘንበል ብሎ ለይላ ናት አለ በለሆሳስ። አዎ አለው ጓደኛውም። ለይላ ጉፍታዋን እነቀይስ መንደር ስትደርስ ፊቷን እንደምትሸፍንበት ታውቅ ነበር። ግን ድንገት ተቀደመች። እሷም በጥርጊያው በዛኛው ቀጥ ብላ ቆመች። የደነገጠችው ቀይስ ስላየችው ሳይሆን ቀይስ ስላያት ነበር። ቀድሞውንም እንዲያያት አልፈለገችም። ስለ ስሜቱ አታውቅም። ፊት ቢነሳኝስ የሚል ሀሳብ ገብቷታል። የከተማዎቹን ኮረዳዎች ውበት ታውቃለች። የትዳር ጥያቄ ሲመጣላት እንኳን ቶሎ ትዝ የሚላት ቀይስ ቢሆንም ትዳር ድረስ እንደማትደርስ ታስባለች። ለአባቱ ያለውን ጥላቻ ማወቋና ቀይስ በከተማው ሴት ሊጠልፍ መቻሉን አብዝታ ማሰቧ ያመጣባት ፍርሃት ቀመስ እምነት ነበር።
ቁመቷ አጠር ቢልም ሁለመኗ ጎምርቷል። ፊቷ ድምቀትና ከጨረቃ የምትዋስ እንቡጥ ጽጌረዳ መስሏል። እጅጉን አምሮባታል። የልጅነት ወዟ ሳይጠፋ ወጣትነቷ እየተዋሃደላት ነው። ትንሿም ሌይላም አላጣባትም። ግን አዲስና ሌላ የቁንጅና ሰገነት ላይ የምትንጎራደድ ሌይላ ጨምሮ አግኝቶባታል። ሌይላ መስህብ፣ የማይጠገብ እይታ። የትዝታ ሞገድ ገድሞ የነበረው የተቀበረ ፍቅር ወጀቡን አክሎ መላ ሰውነቱን ሌይላ ባህር ውስጥ ሲዘፍቀው ታወቀው። ከልጅነት እስከ እውቀት ያለውን የሱ ወዳጅነት የአብሮ አደግነት ትውስታ ከምናቡ ቋት ጨልፎ አዲስ ፍቅር ከሚሉ ጦስ ጋር አዋህዶ ልብ ውስጥ ሲሽቀረቀር ተሰማው። ሌይላ አላት። ቀይስ አለችው። ተቀራረቡ። ዝም ብለው ተያዩ። መተቃቀፍም መነካከትም አይታሰብም። የሁለቱም ጓደኞች ታዛቢ ሆነው ተሰይመዋል። በጣም አድገሻል፣ ውብ ሆነሻል አላት። አንገቷን ደፍታ እና ብቻህን እንደሚያምርብህ ነበር ፍላጎትህ ብላ ተሽኮረመመች። በጥቂቱም ቢሆን አፍ የፈታ ያህል ተሰምቷቸው እፎይ አሉ። ያን ቀን ጥቂትም ቢሆን አውርተው ተለያዩ። ቀሲና ሌይላ ከቀናት በኋላ ወደ ድሮው ቀረቤታቸው ተመለሱ። ሁለቱም አድገዋል። ነገራቶችንም ጠጠር እያሉ ነው። የልጅነት የነበረው ፍቅር እንደ አዲስ ስሜታቸውን እያስተናገደ ከበፊቱ እየባሰ ነው። በራሳቸው ላይ አዳዲስ ነገሮች ያስተውሉ ይዘዋል። መለያየት እየከበዳቸው ናፍቆትም እየታወቃቸው ሄዷል። ሁለቱም በየፊናቸው የሚሰማቸውን ስሜት አዳፍነው እንደ ልጅነት ይጫወታሉ። ባይሆን አሁን ነፍስ አውቀዋልና መገናኘታቸው የቤተሰብ ጸብ እንደሚያጋግም ተገንዝበዋል። እናም የሚገኙት በከፍተኛ ጥንቃቄ ነው። የቀይስ አባት ቀይስን ለመዳርና ትመጥነዋለች የሚላትንም ሴት ለመምረጥ እየተንጎዳጎደ ነው። ምንም የንግዱ ጉዞም ቢራዘምም ሳያገባ ላይልከው ለራሱ ቃል ገብቷል። ቢሆንም ለቀይስ አልነገረውም። ቀይስ እየወጣ ውሎ ይገባል። ሌይላም ተደብቃ እየወጣች ከቀይስ ጋር ትንሽ ቆይታ ትመለሳለች። የቀረውን ቀን ቀይስ ከጓደኞቹ ጋር ይውላል። ስለ ሌይላ ይጠይቃቸዋል፣ ያወራቸዋል። በጀርባዋ ተንጋሎ ስለሷ ያስባል። የአሁኑ ውዴታ ከልጅነት ልቋል። ሁለቱም ብቻቸውን ያስቃቸዋል። በህልማቸው ያቀራርባቸዋል። ስንኝ ያስቆጥራቸዋል። ወደፊትም ያሳሰባቸው ሁሉንም እያስረሳቸው መጥቷል። በተለይ ቀይስ ነጋዴ መሆኑን እንኳን ማስታወስ አይፈልግም። አሁን ላይ እንደቀደሙ ሌይላ እያለች የበኑ አሚርን ጎሳ ጥሎ መውጣት አይታሰብም። እስከዛሬው ያለሷ ያሳለፈው ያ ሁሉ ጊዜ ከንቱ መሰለው። አሁን ላይ እሷን በማየት ጥሙን ይቆርጣል፣ ይጠግባል፣ ይደሰታል። አዲስ የገነፈለ ፍቅር ድንቅ ገጣሚነቱን ሊያፈነዳው ቀጠሮ ይዟል። የተዳፈነው ፍቅር ቀናት በተቆጠሩ ሌይላና ቀይስ ይበልጥ በተቀራረቡ ቁጥር በልባቸው ውስጥ ተዳፍኖ የነበረው ፍቅር አመዱን ገልጬ ካላወጣሁ እያለ ነው። በዚያ ፍጥነት ይሆናል ብለው ባልገመቱ መንገድ ተጋጋመ። መተያየታቸው ለኳሽ ሆኖ በሁለቱም ልብ ውስጥ ፍቅር ተያያዘ። ነገር ግን ሁለቱም ይፋቀሩ እንጂ ፍቅራቸውን አልተናገሩም። ሁለቱም ፍቅርን ያህል ነበልባል አዘል ፍም ታቅፈው እየተንበለበሉ ነው። ችላ አይሉት ነገር የዋዛ አይደለም። ከቃጠሎው ጋር የተጣመረ የመሃባ ስቃይ ደስታም አሙቋል። ይዘውት አይቆዩ ደግሞ ፍጅቱ አጥንት ድረስ ዘልቆ የሚጠዘጥዝ ነው። ግራ የገባ ነገር። ሁለቱም ተመሳሳይ ስቃይ እየተጋሩ ነው።
ቢሆንም እንዳይታወቅባቸው ይጥራሉ። በተለይ ከጓደኞቻቸው ጋር ሰብሰብ ብለው ሲጫወቱ በከፍተኛ ሁኔታ ስሜታቸውን ለመደበቅ ይሞክራሉ። ሁለቱም ያፈኑት የሚንተከተክ ፍቅር ይፋ ባይታይም እንፋሎቱ ግን በአቅራቢያቸው ላሉት ምልክት እየሰጠ ነው። በእርግጥ ቀይስ ለአንዳንድ የቅርብ ጓደኞቹ ስለ ስሜቱ አጫውቷቸው ነበር። ፍቅሩን ለሷ ለማካፈል ያለውን ፍላጎት አዋይቷቸዋል። ግን አንዱ ይቅርብህ እጇን ለትዳር መጠየቅ እንጂ ፍቅር ይፋ ማውጣት ትርፉ ውርደት ነው። ሌላኛው አትሆንም አባትና አባቷ ጸበኛ ስለሆኑ ላይድሩህ ነገር አትልፋ፣ ይባሱንም ስቃይ አትግዛ። ደግሞ እሷ ባትወድህ ምላሿ ሚያደማ ቢሆንስ ምን ሊውጥህ ነው? ደግሞ ቆፍጠን ማለትና ወንድ መሽተት ከቻሉ አንዷን አግብቶ መኖር እንጂ ለአንዲት ኮረዳ የምን መብረክረክ ነው እያሉ ኩም አድርገውታል። እሱ ግን እሷን እንጂ ሌላ አይደረግም እያለ የመፍትሄ ሀሳብ ያለውን እየዘረዘረ ይከራከራቸዋል። እነሱም ይመልሱለታል። የምታስበው ሁሉ ግራ ነው ይሉታል። ሲታክታቸው ጥለውት ይሄዳሉ። ቀይስ አይገባችሁም እያለ ይጮሃል። እነሱም ፍቅር እንዲደቁሳቸውና እንዲያዩት ይመኛል። አባት ሙለወህ በዚያ በኩል ሚስት መፈለጉን አጧጡፎታል። አንድ ቀን ምሽት ላይ ቀይስን ጠጋ ብሎ ልጄ በል እንግዲህ ወደ ንግዱ ከመሄድህ በፊት ልድርህ ነው አለው። ቀይስ በደስታ ፊቱ ፈካ። አባትም በልብ ለካ ልጄ ባይናገርም ይፈልግ ኖሯል ብሎ ደስ አለው። አስከትሎም ውብና ወላድ የሆነች ቆንጆ ኮረዳ ነው የምድርህ። አንተ ያየሃት ካለች ወዲህ በል፣ ካልሆነ ግን እኔ ካየኋቸው ሳልመርጥልህ ቶሎ ሳስመርጥህና ቶሎ ሽማግሌ እንላክ አለ። ቀይስ ያኔ አፉ ተሳሰረ። እንዴት ሽሽጉን ያውጣው? የሱ አባት ቢሆን የሌላን አባት ይሄ ስም አጥፊ እያለ ሲወቅስ ደጋግሞ ሰምቷል። ሌላን ዳርልኝ ሊለው አሰበና አንተ ቅዠታም ብለህ ከጠላቴ ጋር ልታዛምደኝ ያምርሃል ብሎ የሚያንበርቅበት መሰለው። አባቱ ደግሞ ይወዳልም ይፈራልም። እናም አንገቱን ደፋ። አባት ያየው የለም ማለት ነው ብሎ የእገሌ ልጅ አይተሃታል? ቁመቷ ብትል ውበቷ፣ በዛ ላይ የነ እገሌ ዝርያ ናት። እህቶቿም ሆኑ እናቷም ወላዶች ናቸው። እናቷን አይተህ ልጅቷን አግባ የሚባለው እኮ እውነት ነው። እናቷ ወላድ ከሆነች ልጅቷም እንደዛው ነው የምትሆነው ይለዋል። ቀይስ ግን ሌላ ካላለ በስተቀር የመቀበል ፍላጎቱ የለውም። አይ አትሆንም፣ ደስ አትለኝም አለ ቀይስ ፊቱን ጭፍግግ አድርጎ። ከአባቱ ምርጫ ውስጥ ሌላ ልትኖር ትችላለች የሚል የተስፋ ጭላንጭል ነበረው። ግን አልሆነም። ምሽቱን አባት የመንደሯን የደረሱ ሴቶች ስምና መረጃ እየዘረዘሩ አንዷን እንዲመርጥ ቢለፋም ቀይስ አንዷም እሷ ትሆን በቃ ብሎ ሊስማማ አልቻለም። አባት ጨንቆት የምትወዳት ካለች ንገረኝ አለ። ቀይስም አሁንም ዝም አለ። ሶሪያ ወይም ኢራቅ ሳለን አንዷን ልብህ ወስደዋለች መሰል። ከዚያ ነው እንዴ የምትፈልገው? እኔ እኮ የመንደራችን ሴቶች ይሁኑ ብዬ የማስመርጥህ አኗኗራቸው ከአኗኗርህ ጋር ስለሚምጣጣ አትቸገርም ብዬ ነው እያለ ይለፈልፋል። ቀይስ ግን ልቡ አልተገኘም። ይሄኔ አባትየው ታክቶት ጥሎት ሄደ። ሙለወህ የቀይስ እናት እስኪ አንቺን ከሰማ የሚፈልገውን ጠይቂ ብሎ ላካት። እናትም ወደ ቀይስ ሄዳ ጸጉሩን እየደባበሰች በፍቅር ወግ የማረከችው ሴት እንዳለች ጠየቀችው። ቀይስ ግን አሁንም ሊናገር አልፈለገም። መጨረሻ ላይ በቃ ራስህን ፈልግና እገሊትን ዳሩኝ በል፣ በመንደሩ ወጣ ወጣ እያልክ ሴቶቹን እያቸው አለችው። ይህን ጊዜ ቀይስ ተስማማ። ወትሮም ጊዜ መግዣ ምክንያት ነበር የሚፈልገው።
ጉዞህ መራዘም የለበትም ቶሎ አሳውቀን እያለችው እናቱም ሄደች። ቀይስ አሁንም ከሌላ ጋር ይገናኛል። በማህበር ከጓደኞቻቸው ጋር ተሰብስበው በጋራ የሚጫወቱበት ጊዜ ይበረክታል። በተለይ ፍቅራቸው አሙቀውታል። ቢሆንም ግን ሁለቱ በራሳቸው መንገድ ነገሮችን በማስተዋል ለመረዳት ይሞክራሉ። በተለይ ሌይላ ከሌሎች ጓደኞቹ ጋር በመቀራረብና እሱን ጣል ጣል በማድረግ በቅናት የሚሆነውን የቆሪጥ እያለች ለሷ ያለውን ፍቅር ለመለካትና ድምዳሜ ላይ ለመድረስ ትሞክራለች። ምልክቶችም ታያለች። ሆኖም የልቧ አይደርስላትም። በዚህ አድራጎታቸው በየልባቸው ያለውን ፍቅር ለመለካት በሚያደርጉት ጥረት በጓደኞቻቸው ይፋቀራሉ በሚል ቢጠረጥሩም ያፈጠጠ ነገር ስለሌለ አፍ አውጥታ መናገር ከባድ ሆኗል። ታላቁ ፍንዳታ። አንድ ቀን ቀይስና ሌይላ ጓደኞቻቸው ተሰብስበው እየተጫወቱ ሌይላ እሱን እንደማትወደው የሚጠቁም ነገር ጣል ማድረጓን አበዛችው። ጭራሽ ሌላ አብሮ አደጉን በለሰለሱ የውዴታ ቃላቶች ታሽሞነሙነው ገባች። ታዲያ ይህ ክስተት ቀይስን በቅናት ገረፈው፣ ጠበሰው። ንዴትና ቅናቱ ፊቱን አቀላው። በረጅም ጊዜ ያጣውን ድፍረቱን አገነፈለው። ፍርሃቱን ጥሎ በነነ። ቅናቱ ይሉኝታው ዘረረው። ቁጣው ሀፍረቱን ገሰሰው። እናም የልቡን ሚስጥር በድንገት በጥያቄ ተፋው። ቢበርድልኝ ብሎ በውስጡ ተዳፍኖ እንደ ረመጥ ሲጠብሰው የኖረውን ፍቅሩን የሚያሳብቅ ጥያቄ ዘረገፈው። ከልጅነቱ ጀምሮ እንደ ሽብል ቀልቡ ላይ ተወሽቆ ሲሰረስረው የነበረውን መጠይቅ ለአደባባይ አበቃው። እኔ የሚሰማኝ ስሜት ይሰማሻል ወይ አላት። የማፈቅርሽን ያህል ታፈቅሪኛለሽ ወይ ሲል በከበባት የእኩያ መንጋ መሃል ሚስጥሩን ታባከን ዘንድ ሽሽጓን ታወጣ ዘንድ የታቀፈችውንና ልቧ ላይ የተለጠፈውን መዥገር ነገር ነግላ ለመሬት ታውለው ዘንድ ጋበዛት። ሌይላ ገና ከጅምሩ አኳኋኑን አይታ ሊመጣ የሚችለውን ዱብዳ ገምታ ነበር። እናም አልደነገጠችም፣ ከቁብም አልቆጠረችውም። እንደ ተራ ጥያቄ ሰምታውና ንቃው እንደሚተውት ንቃ ተወችው። ቀይስ ግን ተቃጠለ። ቁጭት እንደ እዥ ወረረው። ከንቱነት ተሰማው። የሚሆነውን አሳጣው። እርሷ ያንን ያደረገችው የእርሱን ፍቅር ይዘት ለመለካት እንጂ ከልቧ ሳትፈልገው ቀርታስ አልነበረም። ይህን የምታውቀው ግን እርሷ ራሷ ብቻ ናት። እርሱም ዘመን እንደተቀየረው ሁሉ ተስፋዬም ገደል ገባ ብሎ ሌላ ስሜት ውስጥ ገባ። ፊቱ ሁሉ ተቃይሮ ሌላ ሰው መሰለ። አብሮ አደግ ጓደኞቹም ሁሉም ይከታተሉታል። እርሱ ግን ያሉትን የከበቡትን ሰዎች አብሮ አደጎቹ ሳይሆኑ የማይታወቁ ሰዎች አድርጓቸዋል። እናም በረጋ መንፈስ በአይኑ እንባ አቅርሮ በደም ስሩ ሁሉ ሲንሸረሸር የነበረውን እውነት ለተኮለኮለው እድምተኛ ሲያሰማ ቃላቱን አቀባበለ። ሀሳቡን አዋቀረ። ከታሪኩ መዝገብ እፍኝ ሰፈረ። በስሜቱ ለውሶ ቀመረ። እናም ቅኔውን ተቀኘ። ሸምግለኝ እያለ አያል ሰው ቢሰደኝ ድሮ ጉምቱ ነበርኩ አሁን ዘመድ ካደኝ። ማነው እስኪ ዛሬ ሌይላን ሚያማልደኝ? ፍቅርሽ አዝለፍላፊ በእጅጉ ነጠለኝ። ቤተሰብ ገንዘቤን ባዳርጎ አስጣለኝ። ተው እያለ ወቃሽ ዘወትር ቢወቅሱኝም የኔ ኩሩ ጉበት አሳባጁን እንጂ ሲሰማ አይገኝም። እንዴት እሰማለሁ ወቃሾችን ሁሉ በሀገር በምድሩ ፍቅርሽ ሌት ሲደቃኝ ተኝተው ለሚያድሩ። ቀይስ የድሮውን ዘመን አስታውሶ እሷ ለሱ የነበራትን ፍቅርና አክብሮት አጣቅሶ አሁን ላይ ግን ነገራቶች መገለባበጣቸውን በአገልባጩ
እሱ ሌይላ ዘንድ የሚያማልደው ይኖር እንደሆነ መጠየቁ ነበር። በተለይ አስከትሎ በሱና በሷ መሃል ሆነው ትቅርብህ እያሉ ሲወቅሱት የነበሩት ነደፍ ማድረጉን ሌይላ የማታውቀውን ለወዳጅ ያደርግ የነበረውን የሰሞታ እርምጃ ግልጽ ያደረገ ነበር። ሌይላ ይህንን ስትሰማ ግን ሰውነቷ ተላወሰ፣ ክው አለች። ፍቅር በዚህ ደረጃ አርግፎታል ብላ አላሰበችም። የሷ ፍቅርም እየተናገረ መሰላት። ደስ አላት። ይህ ሁሉ ሲሆን አብሯቸው ያሉት እኩያዎቻቸው ደንግጠዋል። ጥርጣሬም የነበረው ከንካኝ እውነት ተገለጠላቸው። ቀይስና ሌይላ ነውር ከሆነ ከትዳር በፊት መፈቃቀር አልፈው ግጥም መቆጣጠር መያዛቸው አስገርሟቸዋል። ይሉኝታ ያህል ነገር ሳይፈሩ እዚህ ደረጃ መድረሳቸው አስደንቋቸዋል። መቼም ይሉኝታ ያልገፈፈ ፍቅር እውነተኛ ፍቅር ነው ሊሉት ይከብዳል። ጓደኞቻቸው በየዛኔው የአረቢያ ምድር ሰዎች ዘንድ ከትዳር በፊት ያለ ማንኛውም የፍቅር ግንኙነት እጅግ ነውር እንደሆነ፣ ጭራሽ በግጥም መሞጋገስ የሁለቱን ተፈቃቃሪዎች ዘላቂ ሕይወት ሊያወክል እንደሚችል ያውቃሉ። ነገር ግን ፍቅራቸው ሕጉን ናደው። ቀይስ አልበቃውም። የሌይላን የበፊት ታሪክ ሊያስታውሳት ፈልጎ የድሮና ያሁኑን አገናዝቦ የመጸት ስንኞችን አፈለቃቸው። ሌይላን ያፈቀርኳት ነበር ሳለች ለጋ ፊቷ በልጅነቷ። ያኔ ጀምሮ ነው ፍቅሯን የሚያድን። ኮረብታዎቹ ስር ግልገል እያገድን ምናለ ባላደግን በቀረብን ወጉ ደግሞ አብረው እንደኛ ግልገሎቹ ባያድጉ። ከሌይላ ፍቅር የያዘው ገና ያኔ ጨቅላ ሳሉ መሆኑንና አሁን ነገሩን የቀየረው ማደጋቸው በመሆኑ ለማደጋቸው አሉታዊ መልእክት አድሮበት አለማደጋቸውን መመኘቱ ለሷ ያለው ፍቅር እንደ አለንጋ በሚሸነቁጥ መንገድ የሚገልጽ ነውና ሌይላን ከልቡ አስለቀሳት። ለብቻዋ በውስጧ ተዳፍኖ ሲፈጃት የነበረውን ፍም ቀይስ ውስጡን አገኘችው። ወደ ኋላ መልሶ የልጅነት ጊዜያቸውን በሰውባን ተራራ አቅራቢያ ፍየል የጠበቁትን ወርቃማ ጊዜ አስታወሳት። የሁለቱም ፍቅር እንደ ሽል እለት በእለት እያደገ የመጣ መሆኑ ተገለጠላት። ስጋቷ ተወገደላት። ብዙ የሚያስፈራት ነገር አለ። ግን ወትሮም ከቀይስ የምታስበልጠው ነገር የለም። እሱ ቀይስ ነውና ምንም ቢመጣ አይገርማትም። እስከ መጨረሻው ልትጋፈጠውና ልትቋቋመው እንደምትችል እያሰበች ነው የኖረችው። ታዲያ ሌይላ አሁን የልቡን አውቃለች። የልቧን ልትነግረው እሷም በልጅነት ዘመናቸው ከራሱ ከቀይስ እየሰማች ባጎለበተችው የፍቅር ግጥሞች መንፈስ አወቃቅራ ተደግፋና የቃላት ላይ ሹመት ተቀብላ በራሷ አንደበት ግጥም የመፍለቅለቅ አቅሟን ተንቧ አድርጋ ገለጠችው። የምላሿ ስንኝ ቋጠረችው። ሁሉም ለሁሉም ሰው ጥላቻን ቢያሳይም ከወዳጁ ጋር ግን በፍቅር ነው እንጂ በሌላ አይታይም። እኛ ምንፈልገው በዓይናችን ተገልጧል። ልክ የለሽ ፍቅር ግን በየልቦቻችን ተዳፍኖ ተቀምጧል። ማነው የሚተርፈው? ቀይስ የሌይላን ግጥም ሲሰማ ጆሮው የሰማውን ዓይኑ ያየውን ማመን ሆነ እውነታውን መቋቋም አልቻለም። ቅድም እንዲያ ፊቱን ያደመነው የሷ የእንቢተኝነትና የአልፈልግህም ግብረ መልስ ፈር ሳተ። የልቡ ልዕለ ሰብ ከተስፋ ማስቋረጥ ወደ ተስፋ ማለምለም ተሸጋግራ ማየት የቅጽበት ትንግርት ነው። ደንዝዞ ነበር ያዳመጣት። የሌላ ፍላጎት አልገባው አለ። ለምን መጀመሪያ
እንደማትፈልግ አስመሰለች። መልስ የለም። ለምን አሁን ይህንን አለች? መልስ የለም።